እናንተስ ምን ትላላችሁ? ገንዘብ ሁሉንም ነገር ይገዛል ብለው ያስባሉ? አንዳንድ ሰዎች አዎ ይላሉ። ነገር ግን በዚህች ቅጽበት በፓሪስ እምብርት በሚገኝ ባለ 5 ኮከብ ሆቴል ውስጥ አንድ ራሱን እንደ አምላክ የሚቆጥር ቢሊየነር ትልቅ ስህተት እየሰራ ነው። አንዲትን ምስኪን አስተናጋጅ በሰው ፊት ለማዋረድ ሲል ማንም በማያውቀው ጥንታዊ ቋንቋ ትዕዛዝ ሰጣት። በፊቱ ላይ የሚታየው ንቀት አትረጅኝም ባዶ ነሽ የሚል ነበር። ነገር ግን አስተናጋጇ ቀና ብላ አይኑን ስታየውና በዚያው ቋንቋ ምላሽ ስትሰጠው የቢሊየነሩ ዓለም ተናወጠ። ሰላም ጤና ይስጥልን፣ እንኳን ወደ ቻናላችን በሰላም መጣችሁ። ዮርዳኖስ ዘውዱ ነኝ። ዛሬ የምናወጋችሁ ታሪክ ልክ እንደ ፓሪስ ቅዝቃዜ የሚሰርጽ እንደ ወይን ጠጅ ደግሞ እየቆየ የሚጣፍጥ እውነተኛ ታሪክን ነው። ታሪኩን ከመጀመራችን በፊት እንዲህ ያሉ ልብ የሚነኩና አስተማሪ ታሪኮች ሁሉ ጊዜ እንዲደርሷችሁ ሰብስክራይብ የሚለውን ምልክት በመጫን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የተፈጸመው ፓሪስ ፈረንሳይ ነው። በከተማዋ እጅግ ውድ በሚባለው ሌማርኩዊስ ሆቴል ውስጥ ሊዮን የተባለ እጅግ ባለሀብትና በትዕቢቱ የታወቀ ቢሊየነር ከጓደኞቹ ጋር ተቀምጧል። ሊዮን ሰዎችን ማዋረድ እንደ መዝናኛ የሚያስደስተው ሰው ነበር። በዕለቱ የምታስተናግዳቸው ደግሞ ክላራ የተባለች ትሁትና ዝምተኛ ወጣት ነበረች። ሊዮን የክላራን አነስተኛ ደሞዝተኛነትና ተራ አስተናጋጅነት አይቶ በጓደኞቹ ፊት ሊያሾፍባት ወሰነ። ሊዮን ክላራን ጠራትና በፈረንሳይኛ ሳይሆን እጅግ ጥንታዊና ጥቂት ሰዎች ብቻ በሚረዱት ኦክሲታን በተባለ የደቡብ ፈረንሳይ ቀበልኛ ቋንቋ ትዕዛዝ ሰጣት። ጓደኞቹም ሳቁ። ምክንያቱም ይህንን ቋንቋ ተራ አስተናጋጅ ቀርቶ አብዛኛው የፓሪስ ሰው እንኳን አይረዳውም። ክላራ ግን ለሰከንድ እንኳን አልተረበሸችም። ይልቁንም በዚያው በጠፋውና ጥንታዊ በሆነው ቋንቋ በረቂቅ የቃላት አጠቃቀም ትዕዛዙን ደገመችለት። የሊዮን ሳቅ ድንገት ቆመ። ፊቱ በድንጋጤ ረጋ። ይህንን ቋንቋ የታውቀሽ ነው ሲል ጠየቃት። ክላራ ግን መልስ ከመስጠት ይልቅ የፈለገውን ትዕዛዝ አቅርባለት በዝምታ ሄደች። ሊዮን በሁኔታው ተበሳጨ። ማንነቷን ለማወቅ የግል መርማሪዎቹን አዘዘ። በማግስቱ የደረሰው መረጃ ግን የሊዮንን ዓለም ገለባበጠው። ክላራ ተራ አስተናጋጅ ብቻ አልነበረችም። በታሪክና በቋንቋ ጥናት የዶክትሬት ዲግሪ ያላት፣ በሶርቦን ዩኒቨርሲቲ ታዋቂ ፕሮፌሰር የነበረች ሴትና ታታሪ ሰው ነበረች። ነገር ግን ብቸኛ ልጇ በከባድ ሕመም ስትታመም ለሕክምናው የሚሆን ከፍተኛ ገንዘብ ለማግኘትና ከልጇ ጎን ለመቆም የዩኒቨርሲቲ ስራዋን ትታ ሌሊትና ቀን በዚህ ሆቴል ውስጥ በአስተናጋጅነት ትሰራ ነበር። በሳምንቱ መጨረሻ ሆቴሉ በታዋቂ ሰዎች ተሞልቷል። ሊዮን እንደገና ወደ ሆቴሉ መጣ። በዚህን ጊዜ ግን እንደ ትዕቢተኛ ቢሊየነር ሳይሆን በውስጡ ጦርነት የሚካሄድበት ሰው ሆኖ ነው የተመለሰው። ክላራን ወደ ጠረጴዛው ጠራት። ሁሉም ሰው ሊዮን በድጋሚ ሊያዋርዳት እንደሆነ አስቦ በዝምታ ይጠባበቅ ጀመር። ሊዮን ከመቀመጫው ተነሳ። በአዳራሹ የነበረው ጫጫታ ጸጥ አለ። ክላራ አላት በዝግታ፣ ትላንት ላዋረድሽ ሞክሬ ነበር፣ ነገር ግን አንቺ ከኔ በላይ ባለሀብት እንደሆንሽ ተረዳሁ። እኔ በኪሴ ውስጥ ካለው
የገንዘብ ወረቀት ውጭ ባዶ ነኝ። አንቺ ግን በጭንቅላትሽ ውስጥ ዓለም አለች። ሊዮን በሁሉም ሰው ፊት ተንበርክኮ ይቅርታ ጠየቃት። ከዚያም አንድ ቼክ አወጣ። ይህ ለልጅሽ ሕክምና አይደለም፣ እኔ ላጠፋሁ ጥፋት የምከፍለው ካሳ ነው። ነገር ግን አንድ ጥያቄ አለኝ። ለምን በዚያ ቋንቋ መለስሽልኝ? ዝም ብለሽ ብትሄጂ ኖሮ አታሸንፊኝም ነበር አላት። ክላራ በረጋ መንፈስ እንዲህ አለችው፣ ጌታዬ፣ እኔ በቋንቋ የመለስኩት ዕውቀቴን ላሳይ ሳይሆን ድህነት ማለት አለማወቅ እንጂ ገንዘብ አለመያዝ እንዳልሆነ ላስተምርህ ስለፈለግኩ ነው። አንተ የጠየቅከኝ በንቀት ቋንቋ ነው፣ እኔ ግን የመለስኩልህ በእውቀት ቋንቋ ነው ስትል መለሰችለት። ሊዮን በዚያች ምሽት ለልጁ ሕክምና የሚሆን ሙሉ ወጪ መሸፈኑ ብቻ ሳይሆን በክላራ ስም የቋንቋ ምርምር ማዕከል እንዲከፈትና ዋና ስራ አስኪያጅ እንድትሆን አደረገ። ታሪኩ ሲያበቃ ክላራ አስተናጋጅነቱን ብታቆምም በሆቴሉ ውስጥ የነበሩ ሰራተኞች ግን አንድ ትልቅ ትምህርት ተማሩ። የሰው ልጅ ክብር የሚለካው በኪሱ ባለው ዶላር ወይም ገንዘብ ሳይሆን በውስጡ ባለው ስብዕናና ለሌሎች በሚሰጠው ክብር መሆኑን። ውድ ተመልካቾቻችን ይህ ታሪክ ምን አስተማራችሁ? የሊዮንን ንስሐ ወይስ የክላራን ጥንካሬ ይበልጥ ነካችሁ? አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። የቪዲዮ ለሌሎችም ትምህርት እንዲሆን ላይክ፣ ሼር ማድረጋችሁን እንዳትረሱ። ከዚህ በላይ የሆኑ ልብ የሚነኩና እውነተኛ ታሪኮችን በየቀኑ እንድናቀርብላችሁ ቻናላችንን አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ታሪካችን እዚህ ላይ ያበቃል። በሚቀጥለው ታሪክ እስከምንገናኝ ቸር ሰንብቱ።